አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ነው አልሐምዱሊላህ ሰላም ነኝ። እናንተስ እንዴት ናችሁ? ስራ፣ ጤንነት እንዴት ነው? ከኔ ጋር ነው አልሐምዱሊላህ ረብል ዓለሚን ሰላም ነኝ። እና በአመት አንዴ ብቅ እላለሁ ማለት ነው። እንዲህ መስከረሙ ጠፍቼ ደግሞ ምትትላለሁኝ እና አበረታቱኝ ማለት ነው ውዶቼ። ነው ቡና እንጠጣ እና እንዴት ይዟችኋል? ስራ፣ ጤንነት? ከኛ ጋር አለን አልሐምዱሊላህ ረብል ዓለሚን ሰላም ነን። የሞዚያ ያደረሰኝ ጌታ ወደፊት እሱ ያውቃል ማለት ነው። እና ውዶቼ ጀዛኩሙላህ ኸይር 1000 ስለገባው በጣም ደስ ብሎኛል ወላሂ አልሐምዱሊላህ። ከዚህም በላይ እንደምታበረታቱኝ የኔም የስራ ውጤት እንዲያላቃለሁ ያው ደግሞ ነገሮች አለመቻቹልኝ ስላሉ ነው እንጂ ኢንሻአላህ የመስራት ፍላጎትና እቅዱ አለኝ። ኢንሻአላህ ደግሞ እሰራለሁ ብዬ ተስፋ አደርጋለሁ። እናንተ ግን ላደረጋችሁልኝ ማበረታታት ከልብ አመሰግናለሁ። ጀዛኩሙላህ ኸይር። በዚሁ ቀጥሎ ወደፊትም እንድታበረታቱኝ። አሁንም ደግሞ አልሐምዱሊላህ እንግዲህ ያው እዚህ ከደረስን ደግሞ ያው ሰዓቱን የማይሞላ ሰዓቱን ደግሞ ኢንሻአላህ ይሞላል ብዬ ተስፋ አደርጋለሁኝ። እና እንደዛ ነው እላችኋለሁኝ። ቆይቻለሁ በእርግጥ 1000 ተገባሁኝ፣ ግን የሆነ ቪዲዮ ለመስራት አልመቸችልኝ እያለ ሁኔታዎች አልመችልኝ ብለው ነው። ኢንሻአላህ ሲመች ብቅ እላለሁ። አሁንም ቡና እንጠጣ። ማነው እሸት የናፈቀ? የባቄላ እሸት ይቆት ታያላ። ማሻአላህ ዘንድሮ በስንት ዓመት እሸት በላው መሰላችሁ? ማሻአላህ ተባረከላህ። እና እንብላ ቡና እንጠጣ ይኸው ቢስሚላህ። የለውም እንዴ ገትሯለሁ። ሶስተኛ ነው፣ አንደኛውን ጠጥተነዋል። እና እንደዛ ነው እላችኋለሁኝ። ለማንኛውም ጀዛኩሙላህ ኸይር። ከዚህም በኋላ አበረታቱኝ ማለት ነው። እና ደግሞ የሆነ አንዳንድ ጊዜ አይዲያ ምናምን የሚባል ነገር አለና እንደዛ ይሄን ብታረጊ ምናምን። በእርግጥ ብዙ ልጆች የሆነ እቃ ብታሳይን፣ የፈርኒቸር እቃዎች ብታሳይን ምናምን ብላችሁኛል። ግን ኢንሻአላህ ወደፊት ሁሉ ነገር ይስተዋናል ማለት ነው። ያው ለጊዜው ግን ብዙም አይደለም፣ ግን ዞሮ ኢንሻአላህ ወደፊት እንሰራለን። ስለዚህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው ውዶቼ። አሳድጉኝ። አሁን 1000 ገብቻለሁ። ኢንሻአላህ ደግሞ ቀጣይ 10000 ማለት ነው እንጠብቃለን ኢንሻአላህ ባላህ ፍቃድ። እና አበረታቱኝ። መስራት እፈልጋለሁ፣ ግን ደግሞ እኛ ሀገር ላይ የሆነ አላውቅም ብቻ የሆነ የሚይዝ ነገር አለ። የሆነ ጨካኝ ሰው ወይ ደግሞ ጠንካራ ሰው ይፈልጋል ማለት ነው። የውሳኔ ሰው ምናምን ማለት ነው። እና ኢንሻአላህ ለዛ ነው። እኔም በእርግጥ በጣም ብዙ ለመስራት ጉጉቱ ነበረኝ። ያው ግን አሁንም ኢንሻአላህ ግን ወደፊት ይሆናል። ተስፋ እንቆርጣለን። የሆነ አባቱ ተስፋ መቁረጥ ነው። እና ኢንሻአላህ አበረታቶኝ አሳድጉኝ ማለት ነው። እኔ ዋይፋይ ገዝቼ 10000 ብር የሞላሁ ልሰራ ነበረ፣ ግን ምን ያደርጋል ፍላጎት አይሆንም። እችን ገዛሁ ሞላሁ፣ ግን እየሰራሁባት አይደለም። እስቲ ሌላ የሚሰራም ካወቃችሁ ጠቁሙኝ። ዋይፋይ እንዲያከስር የእሷን እንኳን አለቻል ማለት ነው። እና ይቺ ማሻአላ ነበረኝ የአንድ ዓመት 10000 ብር ተሞልታለች። ግን ካልተሰራባት ደግሞ ኪሳራ ነው። ተሰራባት ደግሞ አሪፍ ነው። ሌላም ስራ ካለ ጠቁሙኝ። የምትፈልጉትም ነገር ካለ ደግሞ እዘዙ ኢንሻአላህ። በዛውም ደግሞ ለቀረጻ ምናምን እወጣለሁ፣ እላወሳለሁ። ዙሮ ኢንሻአላህ አብረን እናሰራለን፣ አብረን እናድጋለን። አበረታቱኝ ኢንሻአላህ። አላህ ከፈቀደ እኔም ደግሞ እሰራለሁ ማለት ነው። አሁን በተለይ አሁን በዚህ ሰዓት ወደ ገጠር ምናምን አሪፍ ነበረ፣ ግን
ያው ሁሉም እንደምናስበው አይሆንም ኢንሻአላህ። ያው አላህ በፈቀደው መንገድ እንኖራለን ማለት ነው። ያው ግን አልሐምዱሊላህ ማለት ነው። ሁሉም ነገር እንግዲህ ለሁሉም ነገር አለ እሱ የፈቀደው ነው የሚሆነው። ሀገራችንን ኢትዮጵያን ሰላም አላህ ያድርግልን። ከምንም በላይ ደግሞ ሰላም ነው። አላህ ሱብሃነሁ ወተዓላ ሰላም ያድርግልን። በውጭም በስደትም ያላችሁት ደግሞ አላህ ሱብሃነሁ ወተዓላ በሰላም ሀሳባችሁን እያሳካችሁ ሀገራችሁን ትበቁ አላህ ያድርጋችሁ ኢንሻአላህ። እዚህም ያለውን ደግሞ ቤተሰብ ደግሞ አላህ ይጠብቅልን፣ ይጠብቃችሁ። አከለኳ ይከም እና ዛሬ የመጣሁት ደስ ብሎኝ ለምስጋና ነው። ቪዲዮ እሰራለሁ ብዬ ብዙ ቀን አስቤ ነበረ፣ ግን ምንም ሊሳካልኝ አልቻለም። ለዛ ነው አልሐምዱሊላህ እንግዲህ ዛሬ በግድ ነው ማለት ነው የተሳካው። እና ኑ ቡና ጠጡ እላችኋለሁ። ይኸው ቡናው ጎረቤቶቼ ጋር ጠጥቼ ጨርሼ ነው። በእርግጥ ተፈለጋችሁ ደግሞ እናንተ ስትመጡ ይፈላላችኋል። እንግዲህ እሺ ሰምታችኋል። ማንችን ስን ያና ትዝታ ያለብን አታምሩ ይቺ ታምራለች። በነገራችን ላይ ከዚች ማለት ነው አዋትቼ የዚች መቀመጫ ዋላት አለችኝ፣ ግን ሲያዋ ትንሽዬ ናት። ግን የሚገርመው ነገር እዚች ጋር እኩል ናት ማለት ነው። እኩል ትይዛለች። ግን የኛ ሀገር ሰው ይችን አትመስለውም። ኧረ ይቺ ደግሞ ምን ትመስላለች ነው የሚሉት። ትንሽ ነው የምትመስላቸው እና እዛ አይወዷትም። ይሄንን ነው የሚወዱት። እኔ ግን በዚች የሚሰጡኝ አልጠራም፣ እጠጣለሁ። እቺ እዚች ናት ነው እዚች ናት። እና እቃ ምናምን ማዘዝ ተፈለጋችሁ ዘዙ። ገነት ላይ የሌለ ነገር የለም። ያው ተወዲያ የትራንስፖርት ይቀንስላችኋል። ለምሳሌ ከደሴ ከኮምቦልቻ ከማምጣት ይሄ ትላልቅ አረቢያ መጅልስ ምናምን እሱን መኖሩን አለ፣ ግን ጥራቱ ብዙም አይደለምና እዛ ብታሰሩ ጥሩ ነው። እሱ ለምሳሌ ደሴ ኮምቦልቻ ብታሰሩት እሱ አረቢያ መጅልስ ማለት ነው። እና ደግሞ ሶፋ በተረፈ የትናንሽ እቃ ወላሂ በተለይ የቤት እቃ ሁሉን ነገር እዚሁ አካባቢያችሁ ባለው ገበያ ብትገዙ ይመረጣል ማለት ነው። ደግሞ በዛ ላይ ደግሞ እናንተ ታውቃላችሁ። እኔ ግን እቃዬ በሙሉ ከዚህ ተዙና የተገዛልኝ፣ ግን ሁሉም ነገር አልሐምዱሊላህ መጥፎ ነገር የለውም። ሁሉም እንዲፈለኩት ነው ማለት ነው። እና እንደዛ ነው እላችኋለሁ። ለፈለፍኩኝ እና ኢንሻአላህ ደግመን እስክንገናኝ አላህ ሱብሃነሁ ወተዓላ እናንተንም በያላችሁበት ይጠብቃችሁ፣ እኛንም ባለንበት አላህ ይጠብቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።